የጌታ ምሕረትና ቸርነት ይብዛልን። በክርስቶስ ኢየሱስ ውድ ሆናችሁ እህቶቼ፣ ወንድሞቼ ሰላም ላችኋለሁ። በክርስቶስ ኢየሱስ ሕያው ስም ክብር ለዘላለም ለሱ ይሁን። እኛ ሁላችን በክርስቶስ ኢየሱስ አካል ውስጥ ተጠግነናል። በክርስቶስ ኢየሱስ ልጅነት አገኝተናል። በክርስቶስ ኢየሱስ ሁላችን ወንድማማቾች እህትማማቾች ነን። ክርስቶስ ኢየሱስ ደግሞ አባታችንም ነው ወንድማችንም ነው። ቃሉ እንደሚለው ክርስቶስ ኢየሱስ ወንድማችን ነው። ምክንያቱም እሱ ለእግዚአብሔር አብ ለአባቱ እኛን ሊያዘጋጀን የእግዚአብሔር መልእክተኛ የአባቱ መልእክተኛ ሆኖ ከዙፋኑ መጥቶ በዚህ ምድር ላይ ስለኛ ኃጢአት ተሰቅሎ የኛን ኃጢአት በመስቀሉ ደምስሶ ሞቶ ከሞት ተነስቶ በእግዚአብሔር ቀኝ አለ። እሱ ስለ ኃጢአታችን ሁል ጊዜ ስለኛ ይማልዳል። ስለዚህ በዚህ በኩል በደሙ በሞተልን ባፈሰሰው ደሙ ባዳነው የእግዚአብሔር አብ ልጆች አድርጎናል። ስለዚህ ወንድማማቾች ነን ማለት ነው። በክርስቶስ ኢየሱስ ወንድሞቼ ናችሁ ይላል። ደግሞ አባታችን ነው። የአባትነት ፍቅርም አለው፣ የወንድማማችነት ፍቅርም አለው። ክርስቶስ ኢየሱስ ወንድማችንም ነው አባታችንም ነው። ክርስቶስ ኢየሱስ የእግዚአብሔር ልጅ እሱ ለዘላለም ይባረክ እና በዚህ አጋጣሚ በዮሐንስ ወንጌል ምዕራፍ 6 ላይ እና በዮሐንስ ወንጌል ምዕራፍ 4 ላይ የሚናገራቸውን የእግዚአብሔርን ቃል ብናነብ እየመከርኩ በዚህ ምድር ላይ እያለን የእግዚአብሔር ቃል በእግዚአብሔር ልጅ ተልኮ ከሰማይ ወርዶ ኢየሱስ ክርስቶስ ራሱ ወርዶ ያስተማረን ቃል ነው ዮሐንስ የጻፈው። ይህ ቃል በምዕራፍ 6 ላይ ያስተማረውን ቃል ብናስታውስ ዛሬ 5,000 ሕዝብን ክርስቶስ ኢየሱስ ምግብ እንዳበላቸው ይናገራል። ከዛም በኋላ ምግብ ካበላቸው በኋላ ተለያይተዋል። ከተለያዩ በኋላ ደግሞ ሕዝቦች ተከታትለው ፈልገውት አገኝተውታል። ካገኙ በኋላ ደግሞ ምን ብሎ ጠየቁ? መምህር ሆይ ከየት ትመጣለህ ያሉ። እሱ ደግሞ ምላሽ የሰጠው ምንድነው? እናንተ ምግብ ስለበላችሁ እንጂ እየፈለጋችሁኝ ያለው ታምራትን ስላያችሁ አይደለም ብሎ ይወቅሳችኋል። ስለዚህ ተከታትለው ምንድነው የሚሉት? አይ ሙሴ እኮ እስራኤላውያንን በምድረ በዳ መና አበላችሁ ተብሎ ተጽፎ የለም ወይ ተብሎ ብሎ ሲጠይቁ እንደገና በምድረ በዳ እኮ መና አበላቸው ለእስራኤላውያን እኮ እግዚአብሔር አባቴ እንጂ ሙሴ እኮ አይደለም ብሎ እንደገና ይወቅሳችኋል። እንደገና ወርዶ ከታች ያንን ክፍል እያነበብን ስንሄድ ለምጠፋ ምግብ አትስሩ፣ ለዘላለማዊ ምግብ እሱም እግዚአብሔር አብ ለሚሰጣችሁ ለሱ ስሩ እንጂ ብሎ ይናገራል። ያም ወርዶ እንደገና ከታች እኔ የሕይወት እንጀራ ነኝ፣ እኔ የሕይወት እንጀራ ነኝ፣ እኔን የሚበላኝ ለዘላለም ይኖራል፣ ለዘላለም የሚሰጠው እንጀራ ስጋዬ ነው እና የዘላለም ደሜ ደግሞ ለዘላለም ሕይወት የሚሰጥ ደሜ ነው። ስለዚህ ከደሜ የሚጠጣ ከስጋዬም የሚበላ ለዘላለም ይኖራል፣ እኔም በሱ ይኖራለሁ፣ እሱም በእኔ ይኖራል እያለ እያስተማረ ይሄዳል። ምዕራፉ ረጅም ቁጥር አለው። ከዛ በኋላ የሰውን ልጅ ስጋ እንዴት እንበላለን፣ የሰውን ልጅ ደምስ እንዴት እንጠጣለን እያሉ በልባቸው ሳይገባቸው ቀርቶ በልባቸው በጣም እየተጨነቁ ያስቡ ነበር። ክርስቶስ እኔ የሕይወት እንጀራ ነኝ፣ ለዘላለም የሚኖር እንጀራ እኔ ነኝ፣ የሕይወት እንጀራ እኔ ነኝ ሲል ብዙ ተከታዮች ብዙ አማኞች ወደኋላ እንደተመለሱ እንደጠፉ ማለትም ክርስቶስን መከተል አቅቷቸው ወደኋላ እንደተመለሱ ይናገራል። ከዛ በኋላ ስጋውን እንዴት እንበላለን፣ ደሙንስ እንዴት እንጠጣለን እያሉ ሲከራከሩ ሰምተው ምንድን ነው እያለ ያለው መጨረሻ ላይ ስጋ ምንም አይጠቅምም፣ እኔ የተናገርኩ ቃል መንፈስ ነው ሕይወትም ነው። ስለዚህ ስጋን እኮ አይደለም ያልኩኝ፣
እኔ ያልኩት ይሄንን አሁን እያተናገርኩ ያለው ቃሌን ነው። እኔ የመጣሁት የዘላለም ሕይወት ሊሰጣችሁ ነው እንጂ ምድራዊ ምግብን ለማብሰል ወይም ለእናንተ ለመመገብ አይደለም። እኔ የሕይወት እንጀራ ነኝ። ከኔ የሚሰማ እኔን የሚያምነኝ የዘላለም ሕይወት አለው፣ በዓለም መጨረሻ የዘላለም ሕይወትን ይወርሳል የሚለውን ቃል ለማስተማር ነበር ክርስቶስ ሲታገል የነበረው፣ ሲያስተምራቸው ነበረው። ውድ ወገኖች እዚህ ላይ መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ እናምናለን። በክርስቶስ ኢየሱስ አምነናል ብለን እንናገራለን። እምነት ከልብ ነው። በልቡ አምኖ በአፉ መስክሮ የሰው ልጅ ይድናል ብሎ ቃል ይናገራል። እምነት በልብ ነው፣ መመስከር ደግሞ በአንደበት ነው፣ በአፍ ነው። ይሁንና ክርስቶስን አመንነው ለምንድን ነው? ክርስቶስ ማን ነው? የእግዚአብሔር ልጅ ነው። ክርስቶስ የመጣው ወደ ምድር ለምንድን ነው? የእግዚአብሔርን መንግስት ለማሳየት ለማስተማር ነው። ወደ እግዚአብሔር መንግስት ለመውሰድ ነው። የእግዚአብሔርን የመንግስቱን ቃል ለማወጅ ነው የመጣው እንጂ ምድራዊ ምግብን ለማብሰል ወይም ለመስጣት አይደለም። እዚህ ምድር ላይ ምግብ አለ። ያ ምግብ ከአፈር የሚበቅል ከእህል የምናገኝ ነው። ይህን ምግብ የሚመገበው ስጋ ነው። ይህን ምግብ የሚመገበው የሚሞት ሰውነት ነው። ከአፈር የመጣ ሰውነት ነው። እኛ ስጋ ከአፈር ነው የመጣው። ከአፈር የመጣውን ምግብ ይበላል። ይህ የሚጠፋ ምግብ ነው። ይህ ሰውነት የሚሞት ሰውነት ነው። የሚሞት ሰውነት ጊዜያዊ ምግብን ይመገባል። እሱም ከአፈር የሚገኝ ምግብ ነው። ይህ ምግብ ደግሞ ለስጋ ነው። ስጋ ደግሞ የሚሞት ነው። ዘላለማዊ ምግብ ክርስቶስ ኢየሱስ ነው። ይህ ምግብ ያስፈለገው ለዘላለም ሕይወት ነው። የዘላለም ሕይወት በክርስቶስ ኢየሱስ ትንሣኤ አገኝተናል። እሱ ደግሞ ከሞት ሲነሳ የእኛንም ሕይወት ወደ አብ ቀኝ እንደወሰደ ቅዱስ ቃሉ ይናገራል። በቆላስይስ 3 ሲናነብ ሞታችኋልና ሕይወታችሁ በክርስቶስ ኢየሱስ በእግዚአብሔር ቀኝ ተሰውረዋልና ይላል። አንድ ምሳሌ ክርስቶስ አስቀምጠዋል። አንዲት ስንዴ በምድር ላይ በአፈር ላይ ስትወድቅ ትበሰብሳለች፣ በስብሳ አትቀርም፣ ትበቅላለች፣ ትንሣኤ አላት ማለት ነው። ከዛ በኋላ መጨረሻ ላይ ያፈራል። ብዙ ስንዴ ነው የሚያፈራው። አንድ ስንዴ ይበሰብሳል፣ ይነሳል፣ ከዛ በኋላ ብዙ ነው ያፈራል። ክርስቶስ ኢየሱስ ሞተ። ከሞት ሲነሳ እኛን ደግሞ ወደ አብ ቀኝ ይዞ ልክ ስንዴ ከአፈር በቅሎ ብዙ ስንዴ እንዳፈራ የእኛንም ሕይወት በሱ ሕይወት ውስጥ አድርጎ በእግዚአብሔር ቀኝ ያስቀምጠዋል ማለት ነው ወደ ላይ። ጌታ ክርስቶስ ይባረክ። ስለዚህ በምዕራፍ 4 ላይ ደግሞ ሳምራዊቷን ሴት ከያዕቆብ ጉድጓድ ውሃ እየቀዳች ያገኝና ውሃ ስጭኝ ብሎ ሲጠይቃት እንመለከታለን። አንተ ዕብራዊ፣ እኛ ዕብራውያን፣ አንተ አይሁዳዊ እኛን የምትጠሉን እኔን እንዴት ውሃ ትጠይቀናል? ውሃ የሚጠይቅሽ ማን እንደሆነ ብታውቂ እና የዘላለም ሕይወት ውሃ የሚሰጥሽ እሱ ነበር። ከዚህ ውሃ የሚጠጣ ይጠማዋል፣ እኔ ከሚሰጠው ውሃ ደግሞ የሚጠጣ ለዘላለም ይኖራል ብሎ ሲናገራት ወደዚህ ጉድጓድ እንዳልመጣ ይህን ውሃ እንዴት አሰጠኝም? እና አንቺ ባልሽን ይዘሽ ነይ እና ባል የለኝም አለች። 5 ባሎች አሉሽ፣ አሁን ያለሽ ባል ደግሞ ባልሽ አይደለም አሁን ያለሽ ሰውዬ ብሎ ሲናገር እየደነገጠች መጣች። ስለዚህ እኔ የሚሰጠው ውሃ ለዘላለም የሚኖር ውሃ ነው። ከዚህ ውሃ የሚጠጣ አይጠማውም። እሱም ደግሞ ከውስጥ ከሆድ ይፈልቃል ለዘላለም ይላል። ለዘላለም ጥምን የሚያረካው ውሃ፣ ዘላለማዊ ውሃ የእግዚአብሔር ቃል ክርስቶስ ኢየሱስ የሚሰጠን ነው። ይህ ሰማያዊ ምግብ ነው። ስለዚህ ሰማያዊ ምግብ የክርስቶስ ቃል ነው፣ ወንጌል ነው፣ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን እኛ የዓለምን ረሃብ፣ ቸነፈር ወይም ድህነት ስለፈራን፣ ሞትን ስለፈራን አትሞቱም፣ እነዚህ ትሆናላችሁ፣ ትጠግባላችሁ፣ ታልፋላችሁ ብለን መስበክ የለብንም። ምድራዊ ምግብ አይደለም ይሄ፣ ሰማያዊ የእግዚአብሔር ዘላለማዊ ምግብ ነው። የጽድቅ ምግብ ነው። የዘላለም ሕይወት ምግብ ነው። በክርስቶስ ኢየሱስ ከሞቱ ትንሣኤ እኛም ተነስተን በሱ ሰውነት ውስጥ ነን ያለ ነው። ስለዚህ የፍርሃት ወንጌል አትስበኩ። ፍርሃት ወንጌልን ለፍርሃት ለስጋዊ ፍርሃት፣ ለስጋዊ ሞት፣ ለስጋዊ ረሃብ አይሰበክም። ስለዚህ 2 ምግብ ነው በዚህ ዓለም ያለን፣ ስጋዊ ምግብ ሟች አካል ምግብ ከአፈር የምናገኘው አፈራዊ ምግብ ለአፈራዊ ሰውነት ማለት ነው። ሰማያዊ ምግብ ክርስቶስ ኢየሱስ ያስተማረን ቅዱስ ወንጌል የእግዚአብሔር ቃል
እሱ ለዘላለም ህይወት ምግብ ነው። ይህንን ምግብ ሁሌ እንመገብ። ስጋ ምድራዊ ምግብን እንደምራብ ሁላ ምግብ ካልበላን እንደምንቀጥን እንደምንደክም ሁላ የእግዚአብሔር ቃልን ያላገኘ ህይወት እንደዛው ይቀጭጫል፣ ይሞታል፣ ወደ ጨለማ ይሄዳል፣ ወደ ብርሃን መጓዝ አይችልም። በትንሣኤ ዘመን፣ በትንሣኤ ጊዜ፣ በትንሣኤ ቀን ደግሞ በክርስቶስ ኢየሱስ ወደ ሰማይ የሚሄድ አቅም አይኖረውም። ስለዚህ ዘላለማዊ ምግብ ክርስቶስ ኢየሱስ አስተማረን። የህይወታችን የዘላለም ምግብ ወንጌል ነው። እግዚአብሔር ይህን የሰጠን ይህን ምስጢር የገለጠልን ክርስቶስ የእሱ መንፈስ ቅዱስ ለዘላለም የተባረከ ይሁን። አመሰግናለሁ።